በወላይታ ሶዶ ከተማ የ8 ዓመቷን ታዳጊ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በወላይታ ሶዶ ከተማ አራዳ ቀበሌ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት እንዲቀጣ መወሰኑን የሶዶ ከተማ ፖሊስ አስታውቋል። በወላይታ ሶዶ ከተማ የጉሩሞ ላዲሳ ቀበሌ ነዋሪ ሆነው ተከሳሽ ኤፍሬም ጭማ የተባለ ግለሰብ የካቲት 15 ቀን 2017 ዓ.ም አመሻሽ 12:30 አካባቢ የግል ተበዳይ የሆነችውን የ8 ዓመት ታዳጊ ጁስና ኮሾሮ ገዝቶ በማታለል ያስገድዶ መድፈር ወንጀል መፈጸሙም ተገልጿል። ግለሰቡ ከዚህ በፊትም በነፍስ ግድያ ወንጀል ተባባሪ ሆኖ የ14 ዓመት ጽኑ እስራት የተፈረደበትና የእስር ጊዜውን ሳይጨርስ በምህረት የወጣ መሆኑን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግሯል። የወላይታ ሶዶ ከተማ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ግንቦት 27 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ኤፍሬም ጭማን በ20 ዓመት ጽኑ እስራት እንዲቀጣም ውሳኔ አስተላልፎበታል። ዘገባው የሳምራይ ስዩም ነው።